እግር በእግር ተከታትዬ ማን እንደሆንክ ምን እንደሆንክ በቅርብ ጊዜ ይደርስባል። ለምንድን ነው ማትተኝ? እሺ 25 ሰከንድ አለሽ። አሁን ባለፈው በሰይፉ ነበር የሰራነው። ሰይፉ ብዙ ተከታይ ያለው፣ አሁን ግን በእኛ ዩቲዩብ ነው የምንሰራው። ማሰራብነት የዚህን ሕፃን ልጅ ዊልቸር መልስ። ሰላም እንዴት ናችሁ? ውድ የግሩም ለማ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እኔም በጣም ደህና ነኝ። ዛሬም በሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን ይዤ ወደ እናንተ መጥቻለሁ። እናያለን፣ ሐሳብ እንሰጣለን፣ ግን አንፈርድም። ከነባለፈው እንግዲህ በነ ማስተር አብነትና በነ ቢኒያም ወይም የመቄዶንያ መስራችና ባለቤት በሆነው በቢኒያምና በማስተር አብነት ላይ የተነሱ ያሉ ጉዳዮች ስለ ማስተር አብነት እየተወራ የነበረው ነገርስ እውነት ነው? አጭበርብሯል የተባለውስ ነገር ምን ያህል እውነት ነው? ወይም ደግሞ አለው የተባለ ያለውስ ደግሞ ለመገመት የሚያስቸግረው አለው የተባለ ያለው ንብረትስ እውነት ነው? የሱ ነው አለው እና ምንድነው እየተካሄደ ያለው የሚለውንም ደግሞ አብረን የምንመለከት ይሆናል። እንግዲህ በባለፈው ቪዲዮ ላይም ደግሞ ስለ ያሲኑ የቤተሰብ ጨዋታን ወይም የነጽን ቦታ ተክቶ ማን ሊሰራ ይችላል የሚለውን አንድ ቪዲዮ ሰርቼላችሁ ነበረ። ያ ጉዳይ ከምን ደረሰ የሚለውን ዛሬም የምንመለከት ይሆናል። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ማድረግ ብቻ፣ ይህንን ቪዲዮ ደግሞ ላይክ በማድረግ እንድትጀምሩ በትህትና እጋብዛችኋለሁ። እስከ መጨረሻ አብራችሁን ቆዩ። ወደ ቪዲዮ እንሂድ። በመጀመሪያ ደረጃም እንግዲህ የምንመለከተው ከማስተር አብነት ከበደ ጋር የተያያዘ ጉዳይ ነው። ምንድነው ከማስተር አብነት ጀርባ ያለው? አብረን እንመለከታለን። መጀመሪያ ይህንን ቪዲዮ አይተን እንመለስና ከዛ በኋላ አንድ ላይ ሐሳብ እንሰጣለን። አንፈርድም። ከዛ በፊት ቪዲዮን አይተን እንመለሳለን። ሼር ኮፒ ሊንክ በደንብ ያስፈልገዋል። ለምን ቪዲዮአችን እየተያዘ ስለሆነ ነው። ያው ታውቃላችሁና ስለ ማስተር አብነት ነው ዛሬ የምነግራችሁ። እቺ የምታዩት ልጅ ማለት ነው ማስተር አብነት ዊልቸሩ ከውጭ ተላክላት ነው። ዊልቸር ሰታት ድጋሚ ተቀምጠሽ ከሆነ በየሰራልሻለሁ መደብር ከፍትልሻለሁ ያልከው ነገር አላረከም ማስተር አብነት። ይሄ የዱራሜ ማህበረሰብ እንዳለ የሚያውቀው ነገር በደረሰው አመክሳት ይሄን የህፃን ልጅ ምን ነው የምላችሁ ገባችሁ አይደል? ይሄን የህፃን ልጅ አዋሳ ድረስ ወስደ ሃይሌ ሪዞርት እንትን ውስጥ ዊልቸር እየገፋ ገንዘብ አሰባሰብ አካውንት ክፈቺ ባንክ አካውንት አስገባለሁ አልክ። አካውንት አስከፈትካት የልጅ እናት። ከዛ በኋላ ደፍተሩን ቀደድከው ጣልከው። ምንም የደረሳት ነገር የለም። ምንም የደረሳት ነገር የለም። አሁንም ቤት ተቆልፎባት ነው የሚለው ታኑ ማስተር አብነት። ይሄን መልስ እንፈልጋለን። ገና ብዙ ጉድ ይቀጥላል ነው ብሎ አንተ ጥፋትን አምነ ታረመ የምትሰራበትን መንገድ እስካላሳከል ድረስ ማለት ነው አንድ ባንድ እንመጣባለን። ገና በጣም ብዙ የሚሸለቹ ግፎች ነው ያሉት። የሚሸለቹ ግፎች። አሁን እንግዲህ እዚህ ጋር እያለ ያለው የሆነች ተረጂ ልጅ አለች። ከውጪ ዊልቸር ተልኮላታል። እሱም ዊልቸር ወደዛች ልጅ አልሄደም። ደግሞም ድጋፍ ይደረግልሻል ብለው የባንክ አካውንት አስከፍቶ ያንን የባንክ አካውንት ደብተርን ቀዶ ጥሏል ነው እያለ ያለው። በነገራችን ላይ ይሄ ልጅ ይሄንን እያወራ ያለው ይሄንን ቪዲዮ ምክንያት በማድረግ ወይም እንደ ማስረጃ በማቅረብ ነው እያወራ ያለው። ባክግራውንዱን በደንብ አጥንቶ ይሁን አላቅም፣ ግን እርግጠኛ እንደሆነ ነው እየተናገረ ያለው። እና በነገራችን ላይ ማስተር አብነት አንድ የእርዳታን ቪዲዮ ብቻ አይደለም የሰራው፣ ብዙ የእርዳታ ቪዲዮችን ሰርቷል። በሰራቸውም ቪዲዮዎች ደግሞ ጥሩ እንቅስቃሴ ሲያደርግ የኛንም ልብ ደግሞ የሚያሳርፉ ጥሩና በጣም አስደማሚ የሆኑ ድንቅ ስራዎችን ሲሰራ አይተን በጣም የተደሰትንበትና በጣም ልባችን የረካበት ወጣት ነው። እኔ ትንሽ ግራ የገባኝ ይህንን ቪዲዮ ብቻ ወስዶ ምናልባት ሰው ነው ልሳሳት ይችላል። አንዳንድ ጥፋቶች በመሃል ሊገቡ ይችላሉ። በስራ ጫናም ይህንን ክፍተት ሊፈጥር ይችላል እና እያየን ነው። በላይቭ 5 ሚሊዮን ተሰበሰበ፣ 10 ሚሊዮን፣ 3 ሚሊዮን ተሰበሰበ ሲባል እየሰማን ነው፣ እየተመለከትን ነው። ዛሬ ላይ ተነስቶ ግን አንዲትን ዊልቸር አልሰጠህም ለልጅቷ ብሎ እንደዚህ እንትን ማድረግ ጥሩ ሆኖ አልታየኝም። ዊልቸር በጣም ጥቂት ነገር ነው። ከ5 ሚሊዮን ከ4 ሚሊዮን ጋር የሚተካከል ነገር አይደለም። የትንሽ ብር ድጋፍ ነው እና ከማስተር አብነት ደግሞ ይህንን ተግባር ያደርጋል ብሎ እንትን መጠበቅና መገመት በጣም አስቸጋሪና ለማመን የሚከብድ ነው። ያው እውነታው የሆነን ጊዜ መታወቁ ስለማይቀር አንፈርድም።
ሐሳብ እንሰጣለን እናያለን። የተፈጠረው ነገር ደግሞ አብረን የምንመለከት ይሆናል። አንድ ቀን ግን ሁሉም ነገር ግልጥ ሆኖ መታየቱ አይቀርም ማለት ነው። እኛ እንግዲህ ምንም አይደለም፣ ሰው ነን፣ በሆነ ስፔሲፊክ ቦታ ላይ የምንቀመጥ ከዛ ውጪ ምንም ነገር ልናደርግ የማንችል ሰዎች ነን እና ሳምዌር ላይ የተፈጠረ ያለው ነገር የሚያውቀው እግዚአብሔርና ወይ የዛ ሀገር ሰው ብቻ ነው። እኛ ማስተር አብነት በሶሻል ሚዲያ ላይ ብቻ የሚሰራውን ስራ ልናቅ እንችላለን። እኔ በበኩሌ እንደዛ ላቅ እችላለሁ። በዛ ተነስቼ ሪል ላይፉን ልገምስ ይችላለሁ። ደግሞ ለማስተር አብነት ጂ+ ምናምን ፎቅ አለው። ባለፈው ደግሞ ወደ ውጭ ሀገር ለሕክምና ሲሄድ ሰውን ድጋፍ አልጠየቀም። የሚያስፈልገኝ ጸሎትና ዱዓ ብቻ ነው፣ ገንዘብ አልፈልግም ብሎ መሄዱ ራሱ ሌላ ጥያቄ ፈጥሮባቸዋል። ለምንድን ነው እንደዛ ያላደረገው? በጣም ትልቅ ሀብት ስላለው ነው የሰውን እርዳታ ያልጠየቀው። አስቡት እንግዲህ ሰውን እርዳታ መጠየቅም አንድ ችግር ነው፣ እርዳታ ለመጠየቅም አንድ ችግር። ማስተር አብነት ወይ የሆነ ስፖንሰር ተገኝቶለት ሊሆን ይችላል ያንን ያደረገው፣ ወይ በራሱም ገንዘብ ሊሆን ይችላል፣ በቤተሰቡም በኩል ሊሆን ይችላል፣ ማን ያውቃል። ስለዚህ ያንን ለምን አላደረገም? ሀብት አለው፣ ገንዘብ አለው። የሚሰበሰብ ገንዘብ የት ነው እየገባ ያለው? እኔ እስከማውቀው ማስተር አብነት የአብዛኛውን ድጋፍ ሲያደርግ በራሳቸው ወይም በተረጂዎቹ አካውንት ሲያስገባ ነው አብዛኛውን የማውቀውና በራሱ አካውንትም አይገባም ማለት አይደለም። በዚያን ልክ ድሮስ የት ነበራችሁ? አሁን ገንዘብ ለሕክምና አልጠየቀምና ስለዚህ ብዙ ገንዘብ አለው፣ ያ ገንዘብ ደግሞ ወደ አካውንቱ የገባው የሰው ገንዘብ ነው ብሎ መወሰን ጥሩ ሆኖ አልታየኝም። ከዚህ ጋር ተያይዞ ስለ ቢኒያም ስለ መቄዶንያ ብዙ ነገር እየተወራ ነው። እንዴት እንደሆነ አላቅም። እንግዲህ በኢትዮጵያ ውስጥ አንድን ሰው ለመርዳት ስታስብም ችግር ነው፣ ላለመርዳትም ስትሞክር ችግር ነው። አልረዳም ብለም ዝም ብለህ ብትቀመጥም ችግር ነው። እረዳለሁ ብለም ደግሞ ስትነሳ በጣም ችግር ነው። ቢኒያም በጣም ትልቅ ነገር ያደረገ ሰው ነው። ሙያውን ስራውን ትቶ ከውጭ ሀገር መጥቶ ሰዎችን እረዳለሁ፣ አረጋውያንን ከወደቁበት አነሳለሁ ብሎ ስራውን ትቶ ስራዬ ብሎ እየሰራ ያለ ድንቅ ሰው ነው። በጣም ሊበረታታ ሪስፔክት ሊሰጠው የሚገባ ብርቱና በጣም ጀግና፣ እየታመመ በጣም እየደከመው በቪዲዮ ላይ ራሱ ሲያወራ አይታችሁት እንደሆነ አላቅም። አንዳንድ ጊዜ ታሞ በላይቭ እርዳታ ሲሰበሰብ ቤት ተኝቶ የሚከታተልበት ጊዜ አለ። ደውሎ እነ እሼቱ ድጋፍ ሲያሰባስቡ አይታችሁ እንደሆነ አላቅምና ያንን ሲያደርግ የነበረን ሰው አሁን በጥቂት ነገር እንደዚህ አድርጓል ብሎ እንትን ማለት በጣም ይከብዳል። ግን ዶክተር ቢኒያምን ወይም የመቄዶንያ አረጋውያን መርጃ ተቋም ዋና መስራችና ባለቤት የሆነውን ቢኒያምን የማታውቁ ይሄ ነው። አሁን ባለፈው በሰይፉ ነበር የሰራ ነው። ሰይፉ ብዙ ተከታይ ያለው፣ አሁን ግን በእኛ ዩቲዩብ ነው የምንሰራው። እኛ ዩቲዩብ ደግሞ ብዙ ሰው ስለማያየው፣ ብዙ ሰው ካላየው ደግሞ ፕሮግራሙ አልተሳካም ማለት ነው። ለምን አሜሪካም ያለው የትም ያለው አያየውም ማለት ነው። ስለዚህ እናንተ የምታግዙ ነው። በዋናነት ምንድነው ልክ መጋቢት 6 ጀምሮ 12 ሰዓት ይጀመራል። በየቀኑ የሚሄደው ተሳፋሪ በሙሉ እንዲመለከተው ማለት ነው። ፕሮግራሙ መጋቢት 6 ጀምሮ ትንሽ ይቀጥላል፣ 1 ወርም 2 ወርም ሊፈጅ ይችላል። ስለዚህ ከመጋቢት 6 ጀምሮ ተሳፋሪው ረዳቶቹ መንገር እኮ ነው። በቃ ማታ ገብተህ ተመልከት። ዝም ብሎ ከፍቶ መተው ይቻላል። በነገር ጊዜ ከሌላችሁ ልክ 12 ሰዓት ላይ ያው ይህንን እየተናገረ ያለው ባለፈው መቄዶንያ የያዘው ፕሮጀክት አለ፣ ትልቅ ሆስፒታል አለ። ያንን ለመገንባት በዶንኪ ቲዩብ ዩቲዩብ ቻናል በኩልም ድጋፍ ተሰብስቦ ነበረ። በሰይፉ ፋንታውንም በኩል ድጋፍ ተሰብስቦ ነበረ። አሁን ደግሞ ሶስተኛ ዙር በራሳቸው በመቄዶንያ ዩቲዩብ ቻናል በኩል ድጋፍ ሊሰበሰብ አካባቢ ነው፣ ሊጀመር ሲል ነው ይህንን እየተናገረ ያለው። አሁን እርዳታው እየተሰበሰበ ነው፣ በጣም ተጠናክሮ እየቀጠለ ነው ያለው እና ይህንን ሁሉ ውጣ ውረድ እየወረደ ያለው ይህንን ሁሉ ልመና አሁን ራሱን በሆነ ወይ ሊያኖር ይችላል። ይሄ ሰው ትንሽን ነገር ሰርቶ ራሱን ሊያስተዳድር ይችላል፣ ቤተሰቡን ሊያስተዳድር ይችላል። የከበረን ሙያ ጥሎ ነው የመጣው፣ ስራውን ጥሎ ነው የመጣው ከውጭ ሀገር። ከዚህም ጋር ተያይዞ በጣም ትልቅ ውዝግቦች እየተነሱ ነው። ያው በዚህ ዙሪያ እናንተም ሐሳባችሁን ስጡ።
አንፈርድም። እንደዚህ ቢሆን እኮ የተሻለ ነበረ የሚለውን ሐሳብ እንሰጣለን። አይናችን ያላየውን እውነት መሆኑንና ለመሆኑን ያላረጋገጥነውን አንፈርድም። 100% እንደዚህ ነው አንልም፣ ግን ሐሳብ እንሰጣለን። እናንተም በዚህ ዙሪያ ሐሳብ ትሰጣላችሁ በኮሜንት ላይ። ከዛ በፊት ግን ምናልባት ሁላችንንም ሊያስማማን የሚችል ሐሳብ ነው ብዬ አስባለሁ። በፌስቡክ ገጽ ላይ ያገኘሁትን ላንብብላችሁ ስለ ማስተር አብነትና ስለ ቢኒያም። ጽሑፉ እንደዚህ ይላል። በየሚዲያው የምንሰማው ነገር ብዙም ጊዜ ያልተጠበሰ አይሸትም ያስብላል። ስለዚህ አንዳንድ ጉዳዮች በዝምታ ከመተው ይልቅ ፕሮፐር ኢንቨስቲጌሽን ተደርጎ እውነቱ ለሕዝብ በግልጽ መንገድ መቅረብ አለበት። በተለይ በመቄዶንያ እና በማስተር አብነት ዙሪያ የተነሱ ያሉ ውይይቶች፣ ክሶች፣ ጥያቄዎችና ጥርጣሬዎች በቀላሉ የሚታለፉ አይደሉም። ይህን ሁሉ እውነት ወይስ ሐሰት ብሎ ለመለየት መንግስትና አግባብ ያላቸው ተቋማት ኦፊሻሊ ሪቪው ማድረግ ያለባቸው። በእርዳታ ስም የሚሰበሰቡ ገንዘቦች ስለሆኑ ዋናው ጥያቄ አንድ ነው። ገንዘብ ከየት ገባ? ወዴት ወጣ? ማን ተቀበለ? ማን ተጠያቂ ነው? ይህ ሁሉ ክሊር ሲስተም እና አካውንታቢሊቲ ከሌለው የህዝብ እምነት በቀላሉ ይጠፋል። በብዙ ያደጉ ሀገሮች የዶኔሽን እና የቻሪታብል ፈንድራይዚንግ ስራ በደንብ በሩልስ የሚቆጣጠሩት ትልቅ ጉዳይ ነው። ፐብሊክ ሪፖርቲንግ፣ ኦዲት፣ ዶክመንቴሽን፣ ትራንስፓረንሲ እና ህጋዊ ሬስፖንሲቢሊቲ ዋና መሰረቶች ናቸው። ህዝብ የሰጠው ገንዘብ የት እንደደረሰ ማወቅ መብት ነው። የሰበሰበውም አካል ለዚህ መልስ መስጠት ግዴታው ነው። ይህ የስርዓት ጉዳይ ነው፣ የግል ጥላቻ አይደለም። ማንም ሰው በከንቱ የሌላ ሰውን ስም አያጠፋም። ነገር ግን ማንም ሰው ከሆነ ጥርጣሬ ተነስቶ ጥያቄ ቢያቀርብ ሊወገዝ፣ ሊሰደብ አይገባውም። ስለዚህ በእነዚህ ጉዳዮች ዙሪያ እየወጡ ያሉ መረጃዎች በኢንዲፔንደንት ኢንቨስቲጌሽን ተጣርተው ህዝቡ እውነቱን ሊያውቅ ይገባል። በጅምላ ቅስቀሳ፣ በጅምላ ጥላቻና በጅምላ ድጋፍ እውነትን አይደብቅም። የህዝብ ገንዘብ ሲነሳ ጉዳዩ የግል አይደለም፣ ፐብሊክ ትረስት የሚመለከት ጉዳይ ነው። ስለዚህ መንግስት በዚህ ዘርፍ ዘላቂ የሆነ ትራንስፓረንት ሎው እና ሞኒተሪንግ ሲስተም ማስቀመጥ አለበት። ከዚያ በኋላ ማንም በእርዳታ ስም ገንዘብ ሲሰበስብ የገቢና ወጪ ሪፖርት፣ ተጠያቂ አካል ማስረጃና የህዝብ መረጃ መስጫ ስርዓት እንዲኖር ይገባል። ይህ ዛሬ ለአንድ ጉዳይ ብቻ አይደለም፣ ነገ ለሚመጡ ብዙ ጉዳዮች ትልቅ ትምህርት ይሆናል። ህዝብ በእርዳታ ስም የሰጠው ገንዘብ የት እንደደረሰ ማወቅ አለበት። ከጥላቻ የሚመነጭ ሐሳብ አይደለም። የኔ አቋም ይሄ ነው። እምነት ያለ አካውንታቢሊቲ አይቆምም፣ እርዳታም ያለ ትራንስፓረንሲ አይጸናም ይለናል። እንግዲህ ያው ይህ ሐሳብ ብዙዎቻችንን ሊያስታርቅ ይችላል የሚል እምነት አለኝ። አንዳንድ ሰዎችም ደግሞ ያለ ማስረጃ የሰዎችን ሐሳብ እያነሳችሁ በሆነ ትንሽ እንከን ብቻ ፈልጋችሁ የሰውን ስም በአደባባይ ለማጥፋት ለማጠልሸት የምትሞክሩ ብታርፉና ከዚህ ተግባራችሁ ብትቆጠቡ ብዬ እላለው። እናንተም ሐሳብ ስጡ በዚህ ዙሪያ። ያው አንፈርድም፣ ሐሳብ እንሰጣለን። እውነታው የሆነን ጊዜ ላይ መውጣቱ አይቀርም እና በመጨረሻ ላይ ደግሞ ባለፈው አንድ ቪዲዮ ሰርቼ ነበረ የኮሜዲያን ያሲን ጉዳይ። የነጻነትን ቦታ ተክቶ የቤተሰብ ጨዋታን ማን ሊመራ ይችላል የሚለውን ሰርቼላችሁ ነበረ ቪዲዮን። ኮሜዲያን ያሲን ራሱ በኤቢኤስ ላይ ቀርቦ የነጻነትን ቦታ ይዞ ባለፈው አጫውቶ ነበረ፣ መርቶ ነበረ። በጣም የሚገርም ፐርፎርማንስ አሳይቶ ነበረ። እኔ እንደው መጀመሪያ አካባቢ ስገባ በጣም ደንግጦ ነበረ፣ እየፈራ ነበረ። ግን ያንን እንደምንም ተቋቁሞ በጣም በሚገርም አቀራረብ አቅርቦ በጣም አስደምሞናል። ያው ይሄ ልጅ እንዲሆን ከመጀመሪያውኑ ጀምረ ይፈልግ ነበረ። ምክንያቱም በቲክታክ አካውንቱ ላይ አይታችሁ ከሆነ በጣም አስገራሚ ነገሮችን ነው የሚሰራው። ጥሩ ሐሳቦችን ነው የሚያነሳው። ሃይማኖትን አይነካም፣ ፖለቲካ አይደርስም። በጣም ለላይፋችን ፌር የሆነ ሐሳቦችን እያመጣ የሚሰራ ልጅ ነው። ይህንን ኃላፊነት ደግሞ ስንሰጠው ሞር የተሻለን ነገር ሰርቶ ያስደምመናል የሚል እምነት አለኝ። እናንተም ቮት አድርጉት። እዚህ ጋር በማስቀምጣችሁ እንትን ላይ እየገባችሁ ቮት ብታደርጉት ወደፊት ሊያድግ ይችላል። የነጻነትንም ቦታ ደግሞ ተክቶ እንደ ነጻነት ጥሩ ስራዎችን ሊያቀርብልን ይችላል የሚል
እምነት አለኝ። ለዛሬ ያስኩት ቪዲዮ ይሄንን ነበር። በቀጣይ ባሪፍ ቪዲዮና በሚገርም ቪዲዮ ወደ እናንተ እመጣለሁ። እስከዛ ደህና ቆዩ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይሄንን ቪዲዮ ደግሞ ላይክ አድርጉ። ኮሜንት ጻፉልኝ። እኔ ኮሜንት ነው በጣም የሚወደው ከላይክ እና ከቪው ይልቅ በዩቲዩብ ስቱዲዮ ላይ የኮሜንት ኖቲፊኬሽን ሲመጣ በጣም ደስ ይለኛልና ኮሜንት ጻፉ። ዝም ብላችሁ የመጣላችሁን ሐሳብ ዝም ብላችሁ አስቀምጡ። ይሄንን ቪዲዮ ደግሞ ለጓደኛ ለዘመድ ወዳጅ ሼር በማድረግ ተባበሩኝ። በቀጣይ በሌላ ቪዲዮ እስከምንገናኝ አይ ሚስ ዩ ወዳችኋለሁ።